በኢየሱስ ሰላም ጋይስ እንዴት ናችሁ? ዛሬም በሌላ ብሎግ ቪዲዮ መጥተናል። እዚህኛ ሰፈር ራይን ሩም ይባላል እና እዛ ሄደን አንድ ላይ ቼክ እናደርጋለን። የማያበሰብሰው ዝናብ ሄደን አንድ ላይ ቼክ እናደርጋለን። የትም እንዳትሄዱ፣ አካውንቴን ሰብስክራይብ አድርጉ። ሌትስ ጎ ጋይስ። ከቤት እየወጣን እንገኛለን። ከቤት ወጥተናል። እዚህ ግን ዱባይ ውስጥ ያላችሁ ልጆች እባካችሁን እስኪ ኮሜንት አድርጉ። ጌታ እንዴት ነው ይሄ ህንፃ የምትችሉት? አሁን ይሄን ቪዲዮ በምሰራበት ሰዓት ጠዋት 8 AM ላይ ነው። 8 ሰዓት ማለት ነው። ጠዋት 8 AM ግን ፀሐዩ ልነግራችሁ አልችልም ነው። በጌታ በኢየሱስ ክርስቶስ ከባድ ፀሐይ ግን ሰሞኑን ትንሽ የቀዘቀዘ ነው፣ ግን ከባድ ነው አሁን። እናም ባለፈው እንደነገርኳችሁ እዚህኛ ሰፈር ብዙ ቤተክርስቲያኖች አሉ። ከፊት ለፊት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ። ላሳያችሁ ቆይ። ይሄው ከፊት ለፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ። ይሄ የሚገኘው ሻርጃ አልየርሙክ አካባቢ ነው የሚገኘው። መምጣት ፈልጋችሁ ቤተክርስቲያን ያለበትን ቦታ ያላወቃችሁ ካላችሁ ሻርጃ አልየርሙክ ነው የሚገኘው። ይሄ መኪናችንም ጋር ደርሰናል። እቺን ትመስላለች እኛ መኪና። እንዴት አያችሁት መኪናውን? በነገራችን ላይ እኔ መኪና አይደለም፣ እኔ ሁሌ የሚይዘው የሰው መኪና ነው የሚይዘው። እኔ መኪና አይደለም። ጨዋታና እቺን ትመስላለች። በጣም ቆሻለች፣ በጣም ቆሻሻለች። እሷንም እናሳጥባታለን፣ ቁርስም እንበላለን። ሌትስ ጎ። ለማንኛውም ጋይስ መኪናችንን እያሞቅን ነው። በተለይ እዚህ ዱባይ ውስጥ ጠዋት መኪና ውስጥ ከመግባት ሌላ ምንም ነገር ነኝ በሉኝ ጌታ። በጣም ፀሐይ ላይ ቆመ መኪና ውስጥ ከምትገቡ ምን ልበላችሁ ኢትዮጵያ ግባ ብትሉኝ ይቀላል በቀላሉ። እናም እዚህ ሰፈር በጣም ብዙ ቤተክርስቲያኖች አሉ። መታችሁ ቤተክርስቲያን መግባት ፈልጉ። እዚህ ከፊት ለፊት የኦርቶዶክስ ቤተክርስቲያን አለ በብዛት፣ ግን እዚህ የህንዶች ምናምን አለ፣ የፕሮቴስታንቶችም በዛ በኩል አለ። እናም እዚህ አልየርሙክ አካባቢ ነውና ቤተክርስቲያን ፈልጉ። እዚህ አካባቢ አለ። ኮንታክት አድርጉኝ፣ አመጣቸዋለሁ። ቤተክርስቲያን ከሆነ በነፃ አመጣቸዋለሁ፣ ችግር የለውም። እናም እስቲ አሁን ደግሞ ወደ ራይን ሩም አንድ ላይ ጉዞ እናደርጋለን። የትም እንዳትሄዱ፣ ሰብስክራይብ አድርጉ አካውንቴን። ሁሉም ቪዲዮችን በነገራችን ላይ ታያላችሁ፣ ግን ሰብስክራይብ ሳታደርጉ የወጣችሁ ነው ብዙዎቻችሁ። ውስጥ ገብቼ ቼክ አድርጌያለሁ፣ ብዙ ሰዎች ያያሉ፣ ግን ሰብስክራይብ ሳያደርጉ የወጡ ነው። እናም ሁላችሁም ሰብስክራይብ አድርጉ እና አንድ ላይ ሄደን የማያበሰብሰውን ዝናብ ቼክ እናደርጋለን። የትም እንዳትሄዱ። ሌትስ ጎ። ጋይስ ቁርስ ልበላ ነበረ፣ ግን ሁሉም ቦታዎች ዝግ ናቸው። ምክንያቱም ዛሬ አርብ ጁማ ነው። እናም ቁርስ ጃምፕ እናደርጋለን። ምንም ማድረግ አይቻልም። አርብ ጁማ እዚህ እስከ 2 PM ማለት ነው። እስከ 2 PM በኢትዮጵያ 8 ሰዓት ከቀኑ እስከሚል ድረስ ብዙ ቦታዎች ዝግ ናቸው። ምግብ ቤቶች ምናምን ዝግ ናቸው። ሱፐር ማርኬት ብቻ ነው ክፍት። እናም አሁን ገና ደግሞ አሁን ጠዋት 8:30 ነው። 8:30 AM ላይ ነን። ለማንኛውም ቁርሳችንን ጃምፕ አድርገናል። ቀጥታ ወደ ራይን ሩም ጉዟችን እናደርጋለን በባዶ ሆዳችን። ለማንኛውም ተከታተሉን። ሌትስ ጎ። ጋይስ በነገራችን ላይ ዩናይትድ አረብ ኤምሬትስ ውስጥ 7 ሀገራቶች አሉ። ከ7ቱም ሀገራቶች መካከል ብዙ ሀበሻ የሚገኘው እዚህ ሻርጃ ውስጥ ነው። እኔ አላቅም ለምን እንደሆነ። እኔም ግን የሚገኘው ሻርጃ ውስጥ ነው። ግን በጣም ብዙ ሰው ይመርጣል፣ ኑሮ ሻርጃን ይመርጣሉ። እኔም ከነሱ ውስጥ አንዱ ነኝ። በጣም ብዙ ሀበሻዎች የሚገኙት ሻርጃ ውስጥ ነው። ሻርጃ ይባላል። 7 ሀገራቶች አሉ እንደነገርኳችሁ። ዱባይ፣ አጅማን፣ ራስ አልኬማ፣ ሻርጃ፣
ፉጄራ፣ አቡዳቢ ምናምን ያልጠራሁት ካለ እናንተ ጨምሩት እና 7 ናቸው አጠቃላይ። ከነሱ ውስጥ ብዙ አበሾች የሚገኙት ሻርጃ ውስጥ ነው። እናም አሁን ጉዟችንን ወደ ራይን ሩም እናደርጋለን። ራይን ሩም ይባላል። ውስጥ ዝናብ ይዘንባል፣ ግን ሰው አይበሰብስም። በጣም የሚገርም ቦታ ነው። አንድ ላይ ነውና አሳያችኋለሁ። ራይን ሩም ይባላል። ሻርጃ ውስጥ ነው የሚገኘው። ቦታው ወደ ሮላሞል አካባቢ ነው ያለው እና ሌትስ ጎ አንድ ላይ እናያለን። ጋይስ ውስጥ ገብተናል። ቲኬት መቁረጫው ጋር ምናምን ላሳያቸው ነበር። ካሜራ ክልክል ነው እዛ ጋር እና ውስጥ ገብተን ብዙ ወረፋ አለ። 20 ደቂቃ መጠበቅ አለባችሁ ተብለናል። እናም 20 ደቂቃ የጠበቅን ነው። ኮፊያችንን ማዘናል ምናምን ብቻ። እስቲ አንድ ላይ ቆዩ እንዳትወጡ። ሁላችሁም ደግሞ ዩቲዩብን ሰብስክራይብ አድርጉ። ታያላችሁ ሁላችሁም ግን ቪዲዮ ታያላችሁ፣ ግን ለምን ሰብስክራይብ አታደርጉ? ሰብስክራይብ አድርጉ እሺ ሁላችሁም። እና ሌትስ ጎ ውስጥ አብረን እንገባለን። በጣም ያምራል ቦታው። ዝናብ ምናምን ይዘንባል፣ ግን ሰውን አያበሰብስም ተብለን የመጣ ነው። እስቲ በጎግል ዩቲዩብ ምናምን ሰርች አድርጌ ምናምን የመጣሁት እና በጣም ያምር ቦታ ነው። አንድ ላይ ቆዩ። ወረፋችን ደርሷል። ውስጥ እየገባን እንገኛለን። ተከታተሉ። ጥበቃው ከኔ ጀርባ እንትን እያለ ነው፣ ከካሜራው ስላለ መግባት እየሞከረ ነው። ጋይስ ቅድም እዛ ጋር ያላሳያችሁ ነገር፣ እዚህ ቦታ ከመጣችሁ ቡና እንዳታዙ። አንድ ቡና በ40 ድራም ነው የጠጣ ነው። ቦታው ይህን ይመስላል። ነገር የሆነ አንደርግራውንድ አይነት ነገር ነው። ጋይስ ይሄ ዝናብ ውስጥ እየገባ እንገኛለን። በኢየሱስ ክርስቶስ ስም፣ በኢየሱስ ስም፣ በኢየሱስ ስም አታ ቦት ጋይስ በጣም የሚገርም ነገር። እኔ አሁን ያለሁበት ቦታ ላይ ዝናብ የዘነበ አይደለም። በጣም ይገርማል። ዝናብ ውስጥ ሆኜ ዝናብ እንዲህ በጣም የሚገርም ነገር ነው። ያው ተመልከቱ። እኔ አሁን ያለሁት ዝናብ ውስጥ ነው፣ ግን እኔ አይነካኝም። ይኸው ዝናብ ውስጥ ሆናችሁ ዝናብ ሳይመታችሁ በጣም ይገርማል። ያው ዝናብ ውስጥ ወክ እያደረግን ዝናብ ሳይመታ በኢየሱስ ስም፣ በኢየሱስ ስም ጋይስ በመጨረሻም ከዝናቡ ውስጥ እየወጣን እንገኛለን። ጋይስ የዛሬ ቪዲዮ ይህን ይመስል ነበረ። ኮስቱ እንደነገርኳችሁ 25 ድራም ነው በአንድ ግለሰብ። እናም ውስጥ መቆየት የምትችሉት ለ30 ደቂቃ ውስጥ መቆየት ትችላላችሁ። ቦታው የሚገኘው ሻርጃ ውስጥ ነው። ሻርጃ ሮላሞል አካባቢ ነው ቦታው የሚገኘው እና ሜን ቦታ መታችሁ ቼክ አድርጉ። ለፎቶ በጣም ቤስት ቦታ ነው። ፎቶ ምናምን መነሳት የሚፈልጉ ሰዎች በጣም ምርጥ ቦታ ነው። እናም በሚቀጥለው ቪዲዮ በሌላ በአዲስ ቪዲዮ እንመጣለን። አካውንቴን ሁላችሁም ገብታችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ሁላችሁንም ወዳችኋለሁ። በሚቀጥለው ቪዲዮ እንገናኛለን። ሁላችሁም ቻው።